ለየት ባለው በአዲሱ የአሜሪካ አገዛዝ ሀገሪቷን የመከላከያ ሰራዊቶች ከተቆጣጠሯት በኋላ እንዳልነበረች ሆናለች። ሜጀር በሚባለው ስሙ የሚታወቅ በአምባገነን ሰው ሲሆን የሚመሩት ዘሎንግዎክ የተባለ አደገኛ ውድድር ያዘጋጃል። የውድድሩ አሸናፊም ዝና፣ ሀብትና የፈለገውን ነገር ተናግሮ እንዲሰጠው ይደረጋል። አጠቃላይ ጉዞ በቀጥታ ስርጭት የሚተላለፍ ሲሆን ለአብዛኛው ሰው ድህነትን ለማሸነፍ ብቸኛው መንገድ ነው። በጎ ፈቃደኞች ለውድድሩ ይዘግቡና ሎተሪዎች 50 ተወዳዳሪዎችን ብቻ ይመርጣሉ። ከሜን ከተማ የሚወዳደረው ብቸኛው ተወዳዳሪ ሬይ ሲሆን ወደ ውድድሩ እየወሰደችው ያለችው እናቱ ጄኒ ነች። መኪና ውስጥ ያለው ስሜት በግልጽ በፍርሃት የተሞላ ሲሆን እናቱ ጄኒ ስለ ውድድሩ ሀሳቡን እንዲቀይር ትማጸነዋለች። ሬይ ግን ውሳኔው የሱ እንደሆነ ያስታውሳታል። ወደ ቦታው ሲደርሱ ጄኒ ልጇን አቅፋ ስትሰናበተው እያለቀሰች ትታያለች። በቀጣይ ሬይ ወደ ፊተኛው በር ያመራና ፒተርን ይተዋወቀዋል። ፒተር ተግባቢ ሰው ነው። አብዛኛዎቹ ተወዳዳሪዎች ተግባቢ ሲሆኑ ማውራትና መጫወት ለመጀመር ብዙ ጊዜ አልፈጀባቸውም። ካርሊ ፍርሃቱን ለመደበቅ በተደጋጋሚ ይሞክራል። ተወዳዳሪዎቹ በሙሉ እድሜው ትንሽ እንደሆነ ይገምታሉ። 18 ዓመቱ እንደሆነ ቢናገርም ማንም ያምነው ሰው አልነበረም። በኋላም ሜጀሩ ይመጣና ለሁሉም ተወዳዳሪዎች የየግላቸውን የመለያ ቁጥር አንገታቸው ላይ ካሰረላቸው በኋላ አሁን ገና ለአቅመ አዳም መድረሳቸውን ይነግራቸዋል። በቀጣይ ስለ ውድድሩ ማስረዳት ይጀምርና ውድድሩ የሚዘጋጀው ሀገራቸው ከጦርነት በኋላ ኢኮኖሚያቸው በመውረዱ ጥረው ግረው የመብላትን ልምድ ለማዳበር እንደሆነ ያስታውሳቸዋል። ይህ ውድድር በተደረገ በየዓመቱ የምርት አቅማቸው እያደገ መጥቷል። በዚህም ሜጀሩ ውድድሩ የምርም እንደሚሰራ እስካሁን አለማደጋቸው በስንፍና እንደሆነ ብቻ ያምናል። በሚናገርበት ወቅት ተወዳዳሪዎቹ ፍጥነታቸውን የሚለካ የእጅ ሰዓት ይገጠምላቸዋል። ከዚህ በመቀጠል ሜጀሩ ስለ ህጎቹ ማስረዳት ይጀምራል። ውድድሩ የሚያልቀው አንድ ሰው ሲቀር ብቻ ሲሆን በሰዓት 3 ማይል መጓዝ አለባቸው። ከዚህ በታች ከተራመዱ ግን ማስጠንቀቂያ ይሰጣቸዋል። በ10 ሰከንድ ውስጥ ፍጥነታቸውን ካልጨመሩ ሁለተኛው ማስጠንቀቂያ ይሰጣቸዋል። ሶስተኛው ማስጠንቀቂያ በኋላ ግን ተተኩሶባቸው ይገደላሉ። ከመንገዱ መውጣት ደግሞ ያለምንም ማስጠንቀቂያ ያስገድላቸዋል። ሜጀሩ ንግግሩን ሁሉንም እንዲያወድሱት አድርጎ ይጨርስና መሳሪያውን አየር ላይ በመተኮስ ውድድሩን በይፋ ያስጀምራል። ተወዳዳሪዎቹ መራመድ እንደጀመሩ ወታደራዊ መኪኖች ሁሉንም ነገር እየቀረጹ እነሱን መከተል ይጀምራሉ። ተመልካቾች ማብቂያ አካባቢ ብቻ እንዲመለከቱ ስለተፈቀደ ቦታው ጭር ያለ ነበር። መጀመሪያ እዛው አካባቢ የሚኖሩ ሰዎች ይመለከቷቸዋል። አንድ ፖሊስ ለተወዳዳሪዎቹ ሰላምታ ቢሰጥም ንዴት ላይ የነበረው ጌሪ መሬቱ ላይ እየተፋ ይሰድበዋል። መጀመሪያ ሁሉም ተወዳዳሪዎች ትኩረት ሰጥተው ነበር እየተራመዱ የነበሩት። 5ኛው ማይል ላይ ሲደርሱ ግን ሁሉም መነጋገር ይጀምራሉ። ስቴቨን ፍጥነቱን በትንሹ ሲቀንስ ወዲያው ማስጠንቀቂያ ይሰጠውና በፍጥነት ቶሎ ያስተካክለዋል። ጌሪ ጫማ ውስጥ ድንጋይ እንደገባ ሲሰማው መራመድ ያቆምና ወታደሮቹ ወዲያው ማስጠንቀቂያ መስጠት ይጀምራሉ። ከ3ኛው ማስጠንቀቂያ በኋላ ግን አንደኛው ወታደር ለመተኮስ ይዘጋጃል። ጌሪ ግን በሰዓቱ ጫማውን በማድረግ ውድድሩን ይቀጥላል። ወንዶቹ ጤነኛ እንዳልሆነ ቢያስቡም ጌሪ ግን ትንሽ ለማረፍ እንዳደረገው ይነግራቸዋል። 7ኛው ማይል ላይ ሲደርሱ ተወዳዳሪዎቹ ስለ ሽልማቱ ማውራት ይጀምራሉ። አርተር ወደዚህ የመጣው ለገንዘቡ ብቻ እንደሆነ ይናገራል። ሬይ ግን ከዚያ የተሻለ ብዙ ነገሮች እንዳሉ ይናገራል። ተወዳዳሪዎቹ ምን እንደሆነ ሲጠይቁት ሬይ ስለ መንግስታቸው ሲስተም ማውራት ይጀምራል። መንግስት በገዛ ፈቃዳቸው እየተሳተፉ እንደሆነ እንዲያስቡ ነው የሚያደርጋቸው። ነገር ግን ሲስተሙ ገንዘብ ፈላጊና ድሃ ስላደረጋቸው ሌላ አማራጭ እንደሌላቸው እንዲያስቡ አድርጓቸው ነው ወደዚህ ያመጣቸው። አንዳንዶቹ ስለ መንግስት የሚቃረን ነገር በግልጽ ካሜራ ላይ ማውራት ለሱ ጥሩ እንዳልሆነ ይናገራሉ። ፒተር ግን በሀሳቡ ተስማምቶ ገንዘቡን ሰዎችን ለመርዳት መጠቀም እንዳለባቸው ይስማማሉ። በቀጣይ ፒተር ሲጋራ ይለኩስና ይህን ከመጥፎ ሀሳብ እንደሆነ ቢያስጠነቅቀውም አርተር ግን እንዲያካፍለው ይጠይቀዋል። በዚህ መሃል ሪቻርድ ከጀርባቸው ይመጣል። ስለ ውድድሩ መጽሐፍ ጽፎ ዝነኛ መሆን ስለሚፈልግ የእያንዳንዱን ስም እየጻፈ ነበር። ፒተር ግን የሀሳቡ ትርጉም አልገባውም። ምክንያቱም ውድድሩን ካሸነፈ ሀብታምና ዝነኛ መሆኑ የማይቀር ነው። ከተወሰኑ እርምጃዎች በኋላ ካርሊ በህመም ይጮሃል። እግሮቹ እየተራመዱለት አልነበረም። ፍጥነቱ እየቀነሰ ሲመጣ ወታደሮቹ ማስጠንቀቅ ይጀምራሉ። በዚህም ሬይ እንዲራመድ ማገዝ ሲጀምር እሱና ፒተር ማበረታታቸውን ይቀጥላሉ። ካርሊ እገዛቸው ብርታት ሆኖት በራሱ ለመራመድ ይሞክራል። ነገር ግን ህመሙን ባለመቻሉ
መሬት ላይ ይወድቃል። ከሶስተኛው ማስጠንቀቂያ በኋላ አንደኛው ወታደር ካርሊን ተኩሶ ይገለዋል። ተኩሱ ሬይን ፍጥነቱን እንዲቀንስ ያደርገውና እሱም ማስጠንቀቂያ ይደርሰዋል። በዚህም ፒተር ቶሎ እንዲራመድ ገፋ ያደርገዋል። ከቆይታዎች በኋላ ሜጀሩ ወደ ውድድሩ ይመለስና የሞተውን ጓደኛቸውን ለጀግንነቱ እንዲያወድሱት ይነግራቸዋል። ሬይ አንድ ወታደርን ውሃውን እንዲሞላለት ሲጠይቀው በመሃል የሰውየውን መሳሪያ ይነግረዋል። ፒተር ሽንቱን መሽናት ሲፈልግ መሃል መንገድ ላይ ይጠቀማል። 17ኛው ማይል ላይ አንዲት ታዳጊ የጌሪን ስም ይዛ ስታበረታታው ይመለከቷታል። ጌሪም አድናቂ በማግኘቱ ደስተኛ ነበር። ድንገት አንድ ወጣት መንገድ ላይ መንቀጥቀጥ ጀምሮ ይወድቃል። ወታደሮቹ ማስጠንቀቂያ መስጠት ሲጀምሩ ጌሪ ላዩ ላይ ዘሎ ያልፋል። ይህን ያደረገው ጤነኛ ስለሆነ መዋሸቱ ነበር። በኋላ ላይ ወታደሮቹ ልጁን ተኩሰው የገሉትና ጌሪ አሁን ተወዳዳሪ ስለቀነሰላቸው ደስተኛ መሆን እንዳለባቸው ይነግራቸዋል። 25ኛው ማይል ላይ ጌሪ ሬንግ የተባለ ልጅን መፈታተን ይጀምራል። ልጁም በመጀመሪያ ቦታ ላለመስጠት ይሞክራል። ነገር ግን ጌሪ እናቱን መሳደብ ሲጀምር ሬንግ ይናደድና ሊመታው ይሞክራል። ጌሪ ሁሉንም ምቶቹን ይሸውድና ሬንግ በኃይለኛው መሬት ላይ ይወድቃል። በሰዓቱ ባለመነሳቱም ወታደሮቹ ይገሉታል። ተወዳዳሪዎቹ ጌሪ ላይ መጮህ ይጀምሩና ለልጁ ሞት ተወቃሽ ያደርጉታል። እሱም እስኪሞት ድረስ እንደጓጓ ይነግራቸዋል። በኋላ ላይ አንደኛው ተወዳዳሪ በቆመበት መጸዳዳት ነበረበት። ምንም ያህል ቢራመድም ግን ፍጥነቱን በመቀነሱ እሱም ወታደሮቹ ይገሉታል። 35ኛው ማይል ላይ ሜጀሩ በድጋሚ መጥቶ የመጀመሪያው ምሽታቸው ላይ በመድረሳቸው እንኳን ደስ አላችሁ ይላቸውና በርትተው እንዲቀጥሉ ይነግራቸዋል። ሬይ በመሃል ስለ እናቱ የቀን ቅዠት ውስጥ ይገባል። ፍጥነቱን በመቀነሱ ግን ወታደሮቹ ሲያስጠነቅቁት ፒተር ወዲያው ይቀሰቅሰዋል። ሁለቱ ወንዶች ስለ ቤተሰቦቻቸው ማውራት ይጀምሩና ሬይ በስህተት በድጋሚ ፍጥነቱን ይቀንሳል። በዚህም ሁለተኛውን ማስጠንቀቂያ ይደርሰዋል። ሬይ ፍጥነቱን ቢጨምርም ከተወሰኑ እርምጃዎች በኋላ አደናቅፎት ሶስተኛው ማስጠንቀቂያ ይሰጠዋል። አሁን ማስጠንቀቂያዎቹን ለማስተካከል የግዴታ ለ3 ሰዓታት ፍጥነቱን ጨምሮ መጓዝ አለበት። ፒተር ለማበረታታት ሲሞክር ሬይ ግን ፍርሃቱ በዝቶበት ይጮህበታል። ፒተርንም ማስመሳይ ብሎ ይሰድበዋል። በዛው ሰዓት ቡድኖቹ ከፊል ዳገታማ መንገድ ላይ ይደርሱና ለመራመድ ከባድ ይሆንባቸዋል። በኋላ ላይ ሁሉም እየደከማቸው መጥቶ ብዙ ወንዶች ይወድቃሉ፣ ብዙዎቹም ይገደላሉ። ሬይ ተኩሶቹን ችላ ብሎ መንገዱን መቀጠል ነበረበት። ነገር ግን ጌሪ ከጎኑ ሆኖ በስድቦቹ ምቾቱን ይነሰዋል። ሬይ ብዙም ሳይቆይ ፍጥነቱ እየቀነሰ ይመጣል። ፒተር ግን በሰዓቱ ደርሶ ያድነዋል። ሬይ ቅድም ስለሰደበው ይቅርታ ጠይቆት ያመሰግነዋል። ጠዋት ላይ ተወዳዳሪዎቹ 95 ኪሎ ሜትሮችን ያክል በእግራቸው ተጉዘዋል። ከትላንትናው ዳገታማ ቦታ ግድያዎች በኋላ 18 ተወዳዳሪዎች ብቻ ቀርተዋል። 67ኛው ማይል ላይ ሲደርሱ ሄንክ እጅ እየሰጠ ይመጣል። ፒተር ሊረዳው ቢሞክርም ሄንክ እንዳይጠጋው ይናገራል። በሌላ በኩል ሪቻርድ እግሩ ተቀጭቶ የሚራመደው እያነከሰ ሲሆን የነበረው ፍጥነትን በዛው ልክ እየቀነሰ ይመጣል። ወታደሮቹ ማስጠንቀቅ ሲጀምሩ ሬይ እርምጃዎቹን እንዲቀጥል ያበረታተዋል። ሪቻርድ ግን ከአቅሙ በላይ በመሆኑ ይወድቃል። ሁለት ህጻናት እየተመለከቱትም ወታደሮቹ ተኩሰው ይገሉታል። እርምጃቸው 100 ማይል እንደደረሰ ሜጀሩ በድጋሚ እንኳን ደስ አላችሁ ሊላቸው ይመጣል። አንደኛው ተወዳዳሪ አጋጣሚውን ለማምለጥ ሲጠቀምበት ወታደሮቹ ወዲያው ተኩሰው ይገሉታል። 103ኛው ማይል ላይ ወንዶቹ ምኞታቸውን እንደሚጠይቁበት ይወያያሉ። ፒተር በአንድ አሸናፊ ፋንታ ሁለት እንዲሆኑ እንደሚጠይቅ ይናገራል። ሬይ ግን አጠቃላይ ሲስተሙን መቀየር ይፈልጋል። ቀሪዎቹ ግን በምኞታቸው ሲስተሙን ማዘዝ እንደማይችሉ ይናገራሉ። በዚህ ተናደው ሜጀሩንና ውድድሩን ማንቋሸሽ ይጀምራሉ። ምሽት ላይ በኃይለኛው መዝነብ ይጀምራል። ሬይ እንቅልፉ እየተፈታተነው ስለነበር ፒተር እንዲራመድ ይረዳዋል። ጠዋት ላይ 144ኛው ማይል ላይ ይደርሳሉ። አርተን ለመጸዳዳት ይቆማል። ወታደሮቹ ማስጠንቀቂያ እንደሰጡትም ወዲያው እርምጃውን ይቀጥላል። ወንዶቹ ድካማቸውን ለመርሳት ማውራት ይጀምራሉ። በዚህም ሬይ ለፒተር ስለ አባቱ ለመናገር ይወስናል። አባቱን እንደ ጀግና ነበር የሚመለከተው። አባቱ በፊት እንደ ፍልስፍና ያሉ በዚህ መንግስት የተከለከሉ ትምህርቶችን ያስተምር ነበር። ሜጀሩ ራሱ መጥቶ ማስተማር እንዲያቆም ይጠይቀዋል። የሬይ አባት ግን ፈቃደኛ ስላልሆነ ወዲያው ይገደላል። ሬይ በቀጣይ ሚስጥሩን ያጋረዋል። ውድድሩን ሲያጠናቅቅ በምኞቱ መሳሪያ ተቀብሎ ሜጀሩን መግደል እንደሚፈልግ ይናገራል። መንገድ ላይ እነሱ ሲሰቃዩ ማየት የሚያዝናናቸውን ሰዎችም ተወቃሽ ያደርጋል። ፒተር ግን እነሱ የሲስተሙ ተጠቂ እንደሆኑ ይነግራል። 170ኛው ማይል ላይ ሲደርሱም ማናቸውም የማውራት ሙድ ውስጥ አልነበሩም። እግሩ እየደማ የነበረው አንድ ተወዳዳሪ ከአቅሙ በላይ ሲሆንበት ታንኩ ላይ ለመውጣት እየሞከረ ወታደሮቹን እርምጃቸውን ይማጸናል። ወታደሩ ግን ወዲያው መጥቶ ይጥለውና ታንኩ እግሩ ላይ ይወጣበታል። በህመም እየጮኸ እንኳን
ማስጠንቀቂያዎቹ ይሰጡትና በስተመጨረሻ ተተኩሶ ይገደላል። ይህም ትዕይንት ሌላ ተወዳዳሪን እንዲያብድ ምክንያት ይሆንና ልብሱን አውልቆ ከአስፓልት መውጣት ይጀምራል። በዚህም ድርጊቱም ወታደሮቹ ተኩሰው ይገሉታል። ምሽት ላይ ቡድኖቹ 201ኛው ማይል ላይ ይደርሱና ሄንክ ፍጥነቱን በጣም ይቀንሳል። ሪ ሊያበረታታው ቢሞክርም ሄንክ ግን ከዚህ በላይ አልቻለም። ወደ ኋላ ዞሮ ወታደሮቹን ሲፈታተን ባለበት ይገሉታል። በዚህም የደነገጠው አርተር ጓደኛውን ለመርዳት ቢመለስም ለሱም ማስጠንቀቂያ ይሰጠዋል። በዚህም ሬ ጎትቶ ከመገደል ያተርፈዋል። በነጋታው 209ኛው ማይል ላይ ይደርሳሉ። የቀሩት 6 ወንዶች ብቻ ሲሆኑ ሄንክ ሚስት እንደነበረው በማስታወስ አሸናፊው ከሽልማቱ ላይ የተወሰነ ብር ለሷ መስጠት እንዳለባቸው ይናገራል። ንግግራቸው ላይ ጌሪ ስላልነበር እያገለሉት እንደሆነ ይሰማዋል። ወደ ሬ በመምጣት ከሄንክ ሞት በኋላ ጭንቅላቱ እንደወቀሰው ይናገራል። ጌሪ ይቅርታ ይጠይቃቸውና የሞቱ ምክንያት እሱ እንዳልሆነ ይነግራቸዋል። እሱም ለሄንክ ሚስት ገንዘብ ለመለገስ ቃል ይገባል። በዚህም ቡድኖቹ ወደ ጓደኝነት ይመልሱታል። ጉዟቸውን እንደቀጠሉ ጌሪ የጥፋተኝነት ስሜት እየተመላለሰበት ይመጣል። ስሜቱን መቆጣጠር ሲያቅተው ወደ ኋላ ይቀርና ሹካ በመጠቀም ራሱን ያጠፋል። ወታደሮቹ ማስጠንቀቂያውን ሰጥተውት እንደተለመደው ተኩሰው ይመቱታል። 260ኛው ማይል ላይ ወንዶቹ በመዝፈን ራሳቸውን ለማዝናናት ይሞክራሉ። በአምስተኛው ቀን 278ኛው ማይል ላይ ይደርሳሉ። መንገዱ በሬ የትውልድ መንደር የሚያልፍ ሲሆን ኮሊ ሬ እናቱ በድጋሚ ስለሚያያት እድለኛ እንደሆነ ይነግረዋል። ሬ ግን ድጋሚ ጥሏት ስለሚሄድ እንደውም እርግማን እንደሆነ ይናገራል። 286ኛው ማይል ላይ ከተማውን ማለፍ ይጀምሩና አንደኛው የሬ ጫማ ይቀደዳል። አርተር እግሮቹ ሚዛናቸውን ካልጠበቁ ለመራመድ እንደሚያስቸግረው ሲናገር ሬ ሁለቱንም ጫማዎቹን ያወልቅና እግሮቹ እየደሙ እንደነበር ሁሉም ይመለከቱታል። ጄኒን ከቅርብ ሲመለከታት ሬ አላስችል ብሎት ሊያቅፋት ይሮጣል። ጄኒ ከአስፓልቱ እንዳይወጣ እየጮኸች ስትነግረው ፒተር መጥቶ ወታደሮቹ ከመተኮሳቸው በፊት ሬን ይጎትተዋል። ሬም ለመጨረሻ ጊዜ እናቱን ዞሮ ይቅርታ ከጠየቃት በኋላ እርምጃዎቹን ይቀጥልና ፒተር ስለ ራሱ ቤተሰቦች ለሬይ መናገር ይጀምራል። ወላጆቹ በጦርነት መሃል ሲሆን የሞቱት ከአጎቱ ጋር እንዲኖር ይላካል። አጎቱም ከሞተ በኋላ ጎዳና ላይ በህይወት ለመቆየት መደባደብና መስረቅ ነበረበት። አንድ ቀን በድብድብ መሃል ተጋጣሚውን ፊቱን በቢላ ይጭረውና ፒተር ሆስፒታል ይገባል። ከዛ ጊዜ ጀምሮ ግን ይህንን ባህሪውን ትቶ ጥሩ ሰው ለመሆን ይወስናል። የሚያሸንፈውንም ገንዘብ ለማደጎ ህጻናት ለመስጠት ይወስናል። 360ኛው ማይል ላይ ስቲቨን ካሁን በኋላ መተጋገዝ ካላቆሙ ውድድሩ መቼም እንደማያልቅ ይናገራል። ሌሎቹም ልክ እንደሆነ ቢያስቡም በሀሳቡ ይስማማሉ። የአርተር አፍንጫ መድማት ሲጀምር ሌሎቹ ምንም እንዳልመሰላቸው ማስመሰል ነበረባቸው። ይህም ኮሊ እንዲነሳበት ምክንያት ይሆንና ሮጦ ከአንደኛው ወታደር መሳሪያ በመስረቅ ወታደሩን ተኩሶ ይገለዋል። ወንዶቹ ኮሊ ላይ ተተኩሶበት ሲሞት በይበልጥ ይደነግጣሉ። 324ኛው ማይል ላይ የአርተር ነስር እየተባባሰ መጥቶ ፒተርና ሬ እንዲራመድ ለማገዝ ይደግፉታል። አርተር ግን ብዙ ጊዜ እንደማይቀረው ያውቃል። ጓደኞቹም የአንገት ሐብሉን ለአያቱ እንዲሰጡለት ይለምናቸዋል። በተጨማሪም እንዳይዞሩ ነግሯቸው ወደ ኋላ ይቀራል። ወደ መኪናዎቹ እንደተጠጋ ወታደሮቹ ወዲያው ይገድሉታል። 525ኛው ኪሎ ሜትር ላይ እንደደረሱ ቀኑ መሽቶ ነበር። ሶስቱ የመጨረሻዎቹ ተወዳዳሪዎች አንድ ድልድይ ሲሻገሩ ሜጀሩ በድጋሚ መጥቶ እነሱም ማናገር ይጀምራል። ሬይ ተናዶ ሜጀሩን መሳደብ ይጀምራል። ሜጀሩ ግን ምንም አልመሰለውም ነበር። ስቴቨንስ አጋጣሚውን ተጠቅሞ ሜጀሩ ከወለዳቸው ብዙ ያልታወቁ ልጆቹ መሃል አንዱ እንደሆነ ይናገራል። ምኞቱ በአባቱ ቤት መኖር ነው። ነገር ግን ሰውነቱ እየደከመ እንደሆነ ስላወቀ ስቃዩ እንዲቆም ይፈልጋል። ስቴቨንስ ከእነሱ ጋር በመራመዱ ክብር እንደተሰማውና አሸናፊው ወይ ፒተር ወይ ሬይ በመሆኑ ደስተኛ እንደሆነ ይናገራል። በቀጣይ መራመድ ያቆምና ወታደሮቹ ሲተኩሱበት አባቱ ምንም አይነት የሀዘን ስሜት አልነበረውም። ከቆይታዎች በኋላ መዝነብ ይጀምራል። ሬይ ከዚህ በፊት ሞት ይፈራ እንደነበርና አሁን ግን እነዛ ሁሉ ሰዎች ሲሞቱ ስላየ ፍርሃቱ በሙሉ መጥፋቱን ይናገራል። 331ኛው ማይል ላይ ብዙ ተመልካቾች እያበረታቷቸው የነበረ ቦታ ላይ ይደርሳሉ። ፒተር ቆሞ ሬይን ከእናቱ ጋር እንዲገናኝ ስለሚፈልግ ውድድሩን ያቆማል። ሬይ ግን እምቢ ብሎ እርምጃዎቹን እንዲቀጥል ያሳምነዋል። ፒተር እሺ ብሎ ይራመዳል። እሱ ሳያውቅ ግን ሬይ ከጀርባው መራመዱን አቁሟል። በዚህም ወታደሮቹ ይተኩሱበትና ፒተር ይሞታል። አሁን እሱን በማሸነፉ ወታደሮቹ ወደ ኋላ ይጎትቱታል። ሬይ ለፒተር እንደሚወደውና እናቱን ይቅርታ ከጠየቃት በኋላ ሜጀሩ መጥቶ የመጨረሻውን ተወዳዳሪ ያገኘዋል። ተመልካቾች ለአሸናፊው እየጮሁ ሰማዩ በርችት ይሞላል። ፒተርም እንባውን መቆጣጠር አልቻለም። ሜጀሩ ፒተርን እንኳን ደስ አለ ካለው በኋላ
ምኞቱን ይጠይቀዋል። ፒተር የወታደሮቹን መሳሪያ ለወደፊት ልጆቹ አሸናፊነቱን የሚያስታውስ ስጦታ መስጠት እንደሚፈልግ ይናገራል። ወታደሮቹ ቢጠራጠሩትም ሜጀሩ ፒተር ጥሩ ሰው ነው ብሎ ስለሚያስብ እንዲሰጡት ያዛቸዋል። ፒተር መሳሪያውን እንደተቀበለ ወዲያው ሜጀሩ ላይ ይደቅናል። ሜጀሩ በፍርሃት ለሽልማቱና ዝናው ሊያስታውሰው ይሞክራል። ፒተር ግን ይህ ለሬ እንደሆነ ተናግሮ ሜጀሩን ተኩሶ ይገለዋል። በቀጣይ መሳሪያውን ጥሎት ሲራመድ ፊልሙ ይጠናቀቃል።